ሳይራቡ ክብደት ለመቀነስ የሚረዱ 5 ወርቃማ ህጎች። ሰላም ጤና ይስጥልኝ የኢንፎትሪክስ ቤተሰቦች፣ ዛሬ የምናወራው ስለ ብዙዎቻችን የራስ ምታት ስለሆነው ክብደት መቀነስ ነው። ብዙ ሰው ክብደት ለመቀነስ ሲያስብ መጀመሪያ ወደ አእምሮ የሚመጣው ምግብ ማቆም ወይም ራስን መራብ ነው። ነገር ግን ሳይንሱ የሚለው ሌላ ነው። ዛሬ ሳይራቡ ጤናማ በሆነ መንገድ እና ውጤቱ ዘላቂ እንዲሆን የሚያደርጉ 5 ዝርዝር ብልሃቶችን ይዤላችሁ ቀርቤያለሁ። እነዚህ ነጥቦች ካወቃችሁ በኋላ ስለ አመጋገብ ያላችሁ እይታ ሙሉ በሙሉ ይቀየራል። ብልሃት 1 የውሃ ምስጢር። የመጀመሪያው ብልሃት ውሃ ነው። ግን ዝም ብሎ መጠጣት ሳይሆን ጊዜውን ጠብቆ መጠጣት ነው። ጥናቶች እንደሚጠቁሙት ማንኛውንም ምግብ ከመመገባችን 30 ደቂቃ በፊት 500 ሚሊ ሊትር ወይም ግማሽ ሊትር ውሃ መጠጣት የምግብ ፍላጎታችንን በከፍተኛ ሁኔታ ይቀንሳል። ይህ ለምን ይሆናል? አእምሮአችን የውሃ ጥማትንና የረሃብ ስሜትን አንዳንዴ ይዘነጋቸዋል። ውሃ በቅድሚያ መጠጣታችን ሆዳችን ሞላ ያለ ስሜት እንዲሰማውና ከመጠን በላይ እንዳንመገብ ይረዳናል። በተጨማሪም ቀዝቃዛ ውሃ መጠጣት ሰውነታችን ውሃውን ለማሞቅ ሲል ተጨማሪ ካሎሪ እንዲያቃጥል ያደርገዋል። ብልሃት 2 የፋይበር እና ፕሮቲን ጥምረት። ሁለተኛውና ዋናው ነጥብ ምን እንብላ የሚለው ነው። ክብደት ለመቀነስ ካሎሪ መቀነስ የግድ ነው። ነገር ግን ካሎሪ ስንቀንስ እንዳይርበን ፕሮቲን እና ፋይበር ማብዛት አለን። ፕሮቲን እንደ እንቁላል፣ አተር፣ ባቄላና ስጋ ያሉ ምግቦችን ለመፈጨት ረጅም ጊዜ ስለሚወስዱ ቶሎ እንዳይርበን ያደርጋሉ። ፋይበር እንደ ጎመን፣ ሰላጣ እና ፍራፍሬዎች ያሉ ምግቦች ሆዳችንን በትንሽ ካሎሪ ይሞሉታል። ስለዚህ በሳህናችሁ ላይ ግማሹን በአትክልት ሩብ የሚሆነውን በፕሮቲን ከሞላችሁ ሳትራቡ ክብደታችሁ ይቀንሳል። ብልሃት 3 በቂ እንቅልፍና ጭንቀት። ብዙ ሰው የሚዘነጋው ትልቅ ነጥብ ይህ ነው። አመጋገባችሁ ቢስተካከልም እንቅልፍ ካላገኛችሁ ክብደት መቀነስ ይከብዳል። ለምን? በቂ እንቅልፍ ካላገኘን ሰውነታችን ኮርቲሶል የተባለ የጭንቀት ሆርሞን ያመነጫል። ይህ ሆርሞን ደግሞ ስብ ወይም ፋት በሆዳችን አካባቢ እንዲከማች ያዛል። በቀን ከ7 እስከ 8 ሰዓት መተኛት ለክብደት መቀነስ ልክ እንደ ስፖርት አስፈላጊ ነው። ብልሃት 4 የ15 ደቂቃ ህግ። አራተኛው ብልሃት አመጋገባችን ላይ ነው። ምግብ በልተን ስንጨርስ ሆዳችን መጥገቡን ለደህንነቱ ለአእምሮአችን መልእክት ለመላክ 20 ደቂቃ ያህል ይፈጅበታል። በፍጥነት የምንመገብ ከሆነ አእምሮአችን ሳይጠግብ ቀርቶ ተጨማሪ ምግብ እንድንበላ ያደርገናል። ስለዚህ ምግብን በደንብ አኝኮና በዝግታ መመገብ ሳናውቀው የምንወስደውን የምግብ መጠን ይቀንሰዋል። ብልሃት 5 የተሸሸጉ ስኳሮች። በመጨረሻም ልናስተውሎ የሚገባው ትልቁ ጠላት የታሸጉ መጠጦች ናቸው። ለስላሳ መጠጦች፣ የታሸጉ ጭማቂዎችና ብዙ ስኳር ያለባቸው ሻይና ቡናዎች በውስጣቸው እጅግ ብዙ ካሎሪ ይዘዋል። እነዚህን በመተው በውሃ ወይም ባልተበተለ የፍራፍሬ ጭማቂ መተካት ብቻ በወር ውስጥ እስከ 2 ኪሎ ለመቀነስ ይረዳቸዋል። የዛሬው የኢንፎትሪክስ መረጃ ይህን ይመስል ነበር። እነዚህን 5 ነጥቦች በሕይወታችሁ ላይ ተግባራዊ ካደረጋችሁ ለውጡን በቅርቡ ታዩታላችሁ። ቪዲዮን ከወደዳችሁት ላይክ አድርጉ። ለወዳጅ ዘመዶቻችሁ ሼር አድርጉት። እንዲሁም ሌሎች እንደዚህ አይነት ጠቃሚ ብልሃቶች እንዲደርሷችሁ ሰብስክራይብ ማድረጉን እንዳትረሱ። በቀጣይ በሌላ ድንቅ መረጃ እስከምንገናኝ ቸር ሰንብቱ። ቻው።